ዌልካም ቱ ጎልደን ኤቢ አካዳሚክስ። በዛሬው ቪዲዮ ደግሞ ስለ ታውቶሎጂ ኤንድ ኮንትራዲክሽን የምናይ ይሆናል ማለት ነው። በቅድሚያ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ዩቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። Definition: a compound proposition is a tautology if it is always true regardless of the truth value of its component proposition. component proposition ናቸው ወይም ደግሞ የኮምፖነንት ፕሮፖዚሽን ትሩዝ ቫልዩ ምንም ሊሆን ይችላል፣ ትሩም ሊሆን ይችላል፣ ፎልስም ሊሆን ይችላል። ግን ደግሞ ፋይናል ሪዛልቱ ምንም የሚሆን ከሆነ ትሩ የሚሆን ከሆነ ምን እንለዋለን ማለት ነው? ታውቶሎጂ እንለዋለን ማለት ነው። በሌላኛውም ደግሞ ኮምፖነንት ፕሮፖዚሽኖቹ ምንም ሊሆን ይችላል። ያ ማለት ፒም ኪው አርም ካለ ሌሎችም ምንም ሊሆኑ ይችላሉ። ያ ማለት ትሩም ፎልስም ሊሆኑ ይችላሉ። ግን ደግሞ ፋይናል ሪዛልታቸው ፎልስ የሚሆን ከሆነ ኮንትራዲክሽን እንለዋለን ማለት ነው። በኤግዛምፕል እንየው። ኤግዛምፕል 1.10 ስናይ suppose P is any proposition. Consider the compound proposition P or negation P and negation P ይላል። እዚህ ጋር ስናይ ምንድነው P እንሰራለን። P አንድ ብቻ ፕሮፖዚሽን ስለሆነ ትሩ ፎልስ እናያታለን። ከዛ ኔጌሽን ስናደርገው ትሩ የነበረው ፎልስ ይሆናል። ፎልስ የነበረው ኔጌሽን ስናደርገው ትሩ ይሆናል። ስለዚህ ቀጥታ እነዚህን የተሰጡንን እንሰራቸዋለን ማለት ነው። ፕሮፖዚሽኖቹን ፒ ኦር ኔጌሽን ፒ የሚለው ነገር ስንሰራ ምንድነው ትሩ ኦር ፎልስ ማለት ነው። ትሩ ኦር ፎልስ ምን ይሆናል? ትሩ ነው። ምክንያቱም በኦር ጊዜ ፎልስ እና ፎልስ ነው፣ አዘርዋይስ ትሩ ስለሆነ ማለት ነው። ፎልስ እና ትሩ ነው። በኤንድ ጊዜ ደግሞ ፒ ኤንድ ኔጌሽን ፒ አይደል የሚለው ትሩ ኤንድ ፎልስ ነው። ፎልስ ኤንድ ትሩ ፎልስ ነው። ምክንያቱም ምንድነው በኤንድ ጊዜ ደግሞ ትሩና ትሩ ነው፣ አዘርዋይስ ፎልስ ነው ስላለን ማለት ነው። ስለዚህ ጨረስን ማለት ነው ሰርተን። ስለዚህ አሁን እዚህ ጋር እንደምታዩት ፒ እና ኔጌሽን ፒ ላይ ትሩ አለ፣ ፎልስ አለ፣ ትሩ አለ። እዚህ ጋር ምን ያለን ነገር ምንድነው የኮምፖነንት ፕሮፖዚሽን ትሩዝ ቫልያቸው ምንም ሪጋርድለስ ኦፍ ዳት ነው። ምንም ሊሆን ይችላል። ግን ደግሞ ፋይናል ሪዛልቱ ትሩ የሚሆን ከሆነ ታውቶሎጂ እንላለን። ፋይናል ሪዛልቱ ፎልስ የሚሆን ከሆነ ኮንትራዲክሽን እንላለን አይደል ነው። እዚህ ጋር ፋይናል ሪዛልቱ ምን ሆነ? ትሩ ሆነ። ስለዚህ ይሄኛው ታውቶሎጂ ነው ማለት ነው። እዚህ ይሄኛው ደግሞ ፋይናል ሪዛልቱ ፎልስ ሆነ። ስለዚህ ይሄ ምንድነው? ኮንትራዲክሽን ነው ማለት ነው። ስለዚህ እንደዚህ መረዳት እንችላለን ማለት ነው። ቢ ደግሞ ምን ይላል? for any proposition p and q consider the compound proposition p implies in the bracket q implies p. let us make a truth table and study the situation ይላል። እሺ እዚህ ጋር ስንሰራ ሁለት ፕሮፖዚሽን አለ p እና q የሚባል። ስለዚህ አራት ስለሆነ ሁለት ትሩ ሁለት ፎልስ፣ ትሩ ፎልስ ከዛ ትሩ ፎልስ እናደርጋለን። ስለዚህ q implies p ምንድነው ስንል q implies p ከዚህ ወደዚህ እንሄዳለን ማለት ነው። በኢምፕላይስ ጊዜ ደግሞ ትሩ እና ፎልስ ነው፣ አዘርዋይስ ትሩ ነው። ስለዚህ ትሩ ፎልስ ያለበትን ፈልገን ፎልስ እናደርጋለን። ሌላውን ትሩ ፎልስ። እሺ እዚህ ጋር ሶስተኛው ላይ ትሩ ፎልስ ይላል። ስለዚህ ፎልስ ነው ማለት ነው። ሌሎቹ ምንድናቸው? ይሄኛው ፎልስ ነው፣ ሌሎቹ ትሩ ይሆናል። እሺ ይሄን ከሰራን በኋላ እንዴት እናደርጋለን? p implies እዚህ ጋር p implies in the bracket q implies p አይደል የተሰጠን። ሶ እዚህ ላይ ስንሰራ p ምንድነው? እዚህ ጋር ትሩ አለ፣ q implies r ደግሞ እዚህ ጋር አለ። ስለዚህ የተያዙት በምንድን ነው? በኢምፕላይስ ነው። ሶ ትሩ implies ትሩ ነው። ትሩ implies ትሩ ነው። ፎልስ implies ፎልስ ነው። ፎልስ implies ትሩ ነው። ስለዚህ ጨረሰን ማለት ነው ሰርተን። የዚህ ትሩዝ ቫልዩ ምን መጣ ማለት ነው? ሁሉም ትሩ መጡ። ስለዚህ ይሄ ምንድነው ማለት ነው? ታውቶሎጂ ነው ማለት ነው። እዚህ ጋር እንደምታዩት ታውቶሎጂ ነው። ምክንያቱም ፋይናል ሪዛልቱ ምን ስለመጣ ማለት ነው? ትሩ ስለመጣ ማለት ነው። ሲ ደግሞ ስንሰራ the truth table for the compound proposition in the bracket p implies q by implies what in the bracket p and negation q. እዚህ በሁለት ፕሮፖዚሽን አለ፣ በዚህ ተክተን እንሰራለን ማለት ነው። p እና q ብለን እናስቀምጣለን። ሁለት ፕሮፖዚሽን ስለሆነ the power of n አድርገን ስንሰራ ምን ይመጣ? አራት። ስለዚህ ሁለቱ ትሩ ሁለቱ ፎልስ፣ ትሩ ፎልስ ኪው ላይ
ትሩ ፎልስ አድርገን እናስቀምጣለን ማለት ነው። ኔጌሽን ኪው ላይስ ፎልስ ትሩ ፒ ኤንድ ኔጌሽን ኪውስ ፎልስ ትሩ አይ ሚን አሁን እዚህ ጋር ኔጌሽን ኪው ምን እንዴት አገኘን ስንል እዚህ ጋር ኪው አሁን ምንድነው ትሩ ፎልስ አይደል? ኔጌሽን ስናደርገው ትሩ የነበረው ፎልስ ይሆናል፣ ፎልስ የነበረው ትሩ ይሆናል። እንዲሁም ደግሞ ትሩ የነበረው ፎልስ ይሆናል፣ ፎልስ የነበረው ትሩ ይሆናል ማለት ነው። ሶ ከዛም በተጨማሪ ፒ ኤን ኔጌሽን ኪውን ስንሰራ ፒ ይቺ ነች፣ ኔጌሽን ኪው ይቺ ነች። ስለዚህ ይቺ ነው የምናስተያየው ማለት ነው። ሶ ትሩ ኢምፕላይስ ትሩ ኤንድ ፎልስ ነው። ትሩ ኤንድ ትሩ ነው። ፎልስ እና ፎልስ ነው። ፎልስ እና ትሩ ፎልስ ነው። ምክንያቱም በኤንድ ጊዜ ትሩ እና ትሩ ብቻ ነው ትሩ የሚሆነው፣ አዘርዋይዝ ፎልስ ናቸው ስላለን ማለት ነው። ኢምፕላይስ ደግሞ ስንሰራ ፒ ኢምፕላይስ ኪው አይደል የሚለው ይቺና ይቺን ነው ኮምፔር የምናደርገው። በኢምፕላይስ ጊዜ ደግሞ ትሩ እና ፎልስ ነው፣ አዘርዋይዝ ትሩ ነው ስላለን ትሩ እና ፎልስ የሚል እናያለን። ትሩ ነው፣ ትሩ ፎልስ ይላል። ስለዚህ ፎልስ እናደርጋለን። ፎልስ ትሩ ፎልስ። ስለዚህ ሌሎቹ ምንድን ናቸው ማለት ትሩ ናቸው ማለት ነው። እንደዚህ ካደረግን በኋላ ፒ ኢምፕላይስ ኪው የሚለውን አንድ እናያለን ይቺ ማለት ነው። በኢምፕላይስ ላይ ደግሞ ፒ ኤንድ ኔጌሽን ኪው የሚለው ደግሞ ይሄኛው እናያለን። ስለዚህ በኢምፕላይስ ስለሆነ ከዚህ ወደዚህም ብንወስድ ኖርማል ነው፣ ምክንያቱም ባይ ኢምፕሊኬሽን ስለሆነ በሁለቱም ወይ መሄድ ስለምንችል። ግን በዛ አይነት ስንሄድ ትሩ ፎልስ ምን ይሆናል? ፎልስ ትሩ ፎልስ። እንዲሁም ደግሞ ትሩ ፎልስ ምክንያቱም ሲሚላር የሚሆን ከሆነ አሁን ትሩ ከሆነ ትሩ ነው፣ ፎልስ ከሆነ ትሩ ነው። ከዛ ውጭ ግን ትሩዝ ቫልዩአቸው የተለያየ ከሆነ ፎልስ ናቸው ማለት ነው። ትሩ ፎልስ ትሩ የሚሆን ከሆነ ፎልስ ስለሆነ ማለት ነው። ጨረስን ማለት ነው። ፋይናል ሪዛልት ምን አገኘን ማለት ነው? ፎልስ የሚል አገኘን ማለት ነው። ሶ ይሄ ምንን ያመለክታል ማለት ነው? ይሄ ምን እንደሆነ ያመለክተናል፣ ኮንትራዲክሽን መሆኑን ያመለክተናል ማለት ነው። ሶ ሪማርክ አለች። ሪማርክ ላይ ምን ይላል? if a proposition is a tautology then every line in its column has true as it is entry ይላል። ያም ደግሞ ምንድነው ፋይናል ሪዛልታቸው ላይ ምን ኮለመኑ ይቺ ሙሉ ኮለመን ምን መሆን አለባት? ትሩ መሆን አለበት። አንድ ፎልስ ካለ ያ ነገር ታውቶሎጂ ሊሆን አይችልም ማለት ነው። ስለዚህ እዚህ ፋይናል ሪዛልት ላይ ያለ ወይም ደግሞ እዚህ ጋር የሚመጣው ሪዛልት ሁሉም ትሩ መሆን አለበት። በሌላኛው አንግል ደግሞ ሁሉም ፎልስ የሚሆን ከሆነ ምን ይሆናል ማለት ነው? ኮንትራዲክሽን ይሆናል ማለት ነው። ሁለተኛው two compound proposition P and Q are equivalent if and only if P by implies Q is a tautology። ሁለት ኮምፓውንድ ፕሮፖዚሽን P እና Q የሚባሉ ኮምፓውንድ ፕሮፖዚሽን ኢኩቫለንት ናቸው የምንላቸው ምን ከሆነ ብቻ ነው ይላል። P by implies Q ምን ከሆነ ብቻ ነው ታውቶሎጂ ነው ማለት ነው። ምክንያቱም ኢኩቫለንት የምንለው ምንድነው ብለናል። የመጀመሪያው ትሩ ሆነ ቀጣዩም ትሩ፣ ፎልስ ከሆነ ፎልስ ተመሳሳይ ነው። እዚህም ላይ ደግሞ ምን ከሆነ ብቻ ነው ይላል P by implies Q ታውቶሎጂ ከሆነ። ምክንያቱም ታውቶሎጂ የምንለው ምንድነው ፋይናል ሪዛልታቸው ምን ከሆነ ትሩ የሚሆን ከሆነ ነው ብለናል። ሶ ፋይናል ሪዛልታቸው የነዚህ ደግሞ ትሩ የሚመጣው ምንድነው ስንል P ትሩ ከሆነ ኪውም ትሩ መሆን አለበት ማለት ነው። ምክንያቱም ትሩ by implies ትሩ ምን ስለሚሆን ነው ትሩ ስለሚሆን። ከዛም በተጨማሪ ደግሞ P ፎልስ ከሆነ ኪውም ፎልስ መሆን አለበት። ምክንያቱም ፎልስ by implies ፎልስ ምን ስለሚሆን ትሩ ስለሚሆን ማለት ነው። በኢኩቫለንትም ጊዜ ደግሞ ትሩ ከሆነ ይሄኛውም ትሩ፣ የመጀመሪያው ትሩ ከሆነ የሁለተኛውም ትሩ፣ የመጀመሪያው ፎልስ ከሆነ የሁለተኛውም ፎልስ ነው። ሶ ይሄኛው P by implies Q is a tautology የተባለው ፋይናል ሪዛልታቸው ትሩ የሚያመጣ ከሆነ ነው። ፋይናል ሪዛልታቸው ደግሞ ትሩ የሚመጣው በምንድነው? ትሩ by implies ትሩ ከሆነ፣ ፎልስ by implies ፎልስ ከሆነ ብቻ ስለሆነ ማለት ነው። ይቺን ሲን እንሰራለን ማለት ነው። ሲ ላይ ስንሰራ ምን ተሰጥቶናል ማለት ነው። እዚህ ጋር ፒ አለ፣ ኪው አለ፣ አር አለ። ሌላ የተለየ ነገር የለም። ሶስት ምንድነው ያለን ፕሮፖዚሽን። ቱ ዘ ፓወር ኦፍ ኤን በሚለው ስንሰራ ምን ይሆናል ማለት ቱ ዘ ፓወር ኦፍ 3 ስንት ነው? ይሄ 8 ነው ማለት ነው። ስለዚህ ሮ 8 ይሆናል ማለት ነው። በዚህ እንሰራለን ማለት ነው። መጀመሪያ እዚህ ጋር ፒ ኪው ከእንደገና አር እንላለን። በዚህ መሰረት እንሰራለን ማለት ነው።
ፒ ላይ ስንት ነው የምናደርገው? አራቱ ትሩ አራቱ ፎልስ፣ ትሩ 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 ፎልስ 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 ይሆናል ማለት ነው። ሁለተኛው ላይ ደግሞ ሁለት ትሩ ሁለት ፎልስ እያደረግን እንሄዳለን። ትሩ ትሩ ፎልስ ፎልስ ትሩ ትሩ ፎልስ ፎልስ እናደርጋለን። መጨረሻው ላይ አንድ ትሩ አንድ ፎልስ እያደረግን እንሄዳለን ማለት ነው። ትሩ ፎልስ ትሩ ፎልስ ትሩ ፎልስ ትሩ ፎልስ ሶሪ ትሩ ፎልስ እናደርጋለን ማለት ነው። እንደዚህ ካደረግን በኋላ ከዚህ ውስጥ የትኞቹ አሁን ቴብል ውስጥ ማስገባት ያለብን ፒ ኦር ኪው አለ። ይሄንን አንድ እንጽፋለን ፒ ኦር ኪው። እሺ ከዛ ፒ ኢምፕላይስ ኪውም አለ፣ ፒ ኢምፕላይስ ኪውም አለ። እሺ ሌላኛ ኪው ኢምፕላይስ አር አለ፣ ኪው ኢምፕላይስ አር አለ። ጨረስን። ስለዚህ ይሄንን እናስገባለን ፒ ኦር ኪው እንደ ብራኬት ነው ኢምፕላይስ ዋት አር እና ደግሞ ይሄኛውን እንጽፋለን ፒ ኢምፕላይስ ኪው ኤንድ ኪው ኢምፕላይስ አር። ይሄን የተሰጠን ኢኩቫለንት መሆናቸው የምናረጋግጠው ይሄንንና የዚህን ቫልዩ አይተን ሲሚላር የሚመጡ ከሆነ ነው ኢኩቫለንት ናቸው አይደሉም የሚለው የምናረጋግጠው። ቀጥታ ስንሰራ በኦር ጊዜ ፒ ኦር ኪው ይላል። በኦር ጊዜ ፎልስ እና ፎልስ ፎልስ ነው፣ አዘርዋይስ ትሩ ነው ስላለን ፒ ኦር ኪው ይላል። ስለዚህ ይሄንና ይሄን ነው ቼክ የምናደርገው። ስለዚህ ፎልስ እና ፎልስ ያለ መርጠን እነሱን ፎልስ እናደርጋለን፣ ከዛ ውጭ ያሉትን ትሩ እናደርጋለን። ፎልስ እና ፎልስ እንመርጣለን። እሺ የለም ይሄ ፎልስ እና ፎልስ ይላል። ስለዚህ ፎልስ ይሆናል። ፎልስ እና ፎልስ ይላል። ይሄ ፎልስ ይሆናል። ከዚህ ውጭ ያሉ ምንድናቸው? ትሩ ናቸው ማለት ነው። ትሩ ይሆናሉ ማለት ነው በኦር ጊዜ ስለሆነ። ኢምፕላይስ ጊዜ ላይ ደግሞ ትሩ ኢምፕላይስ ፎልስ ነው። ከዚህ ውጭ ትሩ ነው። ትሩ ኢምፕላይስ ፎልስ የሚል እናያለን ማለት ነው። ትሩ ኢምፕላይስ ፎልስ የሚል እዚህ ጋር አለ። ትሩ ኢምፕላይስ ፎልስ። ስለዚህ በዚህች ስትሬት ሄደን ፎልስ እንላለን ማለት ነው። ትሩ ኢምፕላይስ ፎልስ ስለሆነ ሌላኛው ትሩ ኢምፕላይስ ፎልስ፣ እዚህም ፎልስ አለ። ፎልስ እሺ አይደለም፣ ትሩ ኢምፕላይስ ፎልስ የለም። ከዚህ ውጭ ያሉት ምንድናቸው ማለት ነው? ትሩ ናቸው ማለት ነው። እሺ ኪው ኢምፕላይስ አር ይላል። እሺ ኪው ኢምፕላይስ አር ማለት ኪው ይሄ ነው፣ አር ይሄ ነው። ስለዚህ ኪው ኢምፕላይስ አር ከዚህ ወደዚህ ነው ቼክ የምናደርገው። ትሩ ኢምፕላይስ ፎልስ ያለበት ይሄውና፣ ትሩ ኢምፕላይስ ፎልስ ምንድነው? ፎልስ ነው። እሺ ትሩ ኢምፕላይስ ፎልስ ያለበት እንፈልጋለን ማለት ነው። እዚህም ጋር ትሩ ኢምፕላይስ ፎልስ ነው። ከዚህ ውጭ ያሉት ምንድናቸው ማለት ነው? ትሩ ናቸው ማለት ነው። በቀላሉ እነዚህን ኮኔክቲቮችን እንዴት እንደምናገናኝ ከያዛችሁ በቀላሉ እንደዚህ መስራት ስለምትችሉ ነው ይሄን ያሳያችሁ። እሺ ፒ ኦር ኪው ኢምፕላይስ አር ይላል። ፒ ኦር ኪው የት ነው? ይሄ እዚህ ጋር ነው ፒ ኦር ኪው። አር ደግሞ ይሄ ነው። ከዚህ ወደዚህ እናያለን ማለት ነው። በኢምፕላይስ ጊዜ ትሩ ኢምፕላይስ ፎልስ ነው። ከዛ ውጭ ትሩ ነው አይደል ነው? እሺ ትሩ ኢምፕላይስ ፎልስ እዚህ ጋር ይሄ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ትሩ ኢምፕላይስ ፎልስ እዚህ ጋር ደግሞ ምን ይሆናል? ፎልስ ይሆናል። ምክንያቱም ትሩ ኢምፕላይስ ፎልስ ስለሆነ ትሩ ኢምፕላይስ ፎልስ ያለ እንመርጣለን። ትሩ ኢምፕላይስ ፎልስ እዚህም ጋር ምንድነው? ፎልስ ነው። ከዚህ ውጭ የለም። ሌሎቹ ምንድናቸው ማለት ነው? ሌሎቹ ትሩ ናቸው ማለት ነው። ትሩ ናቸው ማለት ነው። እንደዚህ ይሄኛውን ስንሰራ ፒ ኢምፕላይስ ኪው ይላል። ፒ ኢምፕላይስ ኪው የትኛው ነው? ይሄኛው ነው ፒ ኢምፕላይስ ኪው። ኤንድ ደግሞ ኪው ኢምፕላይስ ዋት? ኪው ኢምፕላይስ አር። ኪው ኢምፕላይስ አር ደግሞ ይሄ ነው። ይሄንን ከዚህ ጋር ነው የምናየው፣ ግን ደግሞ በኤንድ ጊዜ ነው። ኤንድ ጊዜ ደግሞ ትሩና ትሩ ነው። ከዛ ውጭ ፎልስ ነው ስላለን ትሩና ትሩ ያለበትን ትሩ እናደርጋለን፣ ሌላውን ፎልስ እንለዋለን። ትሩና ትሩ ምንድን ነው? ነው ትሩ። ሌላስ? ትሩ ያለበትን ብቻ እንመርጣለን። ትሩና ትሩ ይሆን። አሁንም ትሩ ይሆን። ትሩና ትሩ ይሆን። ትሩና ትሩ ይሆን። ከዛ ውጭ ያሉት ምንድናቸው? ፎልስ ናቸው ማለት ነው። ይሄ ፎልስ ነው። እንደዚህ ከጨረስን በኋላ እነዚህ ኢኩቫለንት ናቸው አይደለም የሚለውን ስናረጋግጥ ቫልያቸውን እናያለን ማለት ነው። አሁን እዚህ ጋር ትሩ ይላል፣ ትሩ ነው። ፎልስ ይላል፣ ፎልስ ነው። ትሩ ይላል፣ ፎልስ አለ እዚህ ጋር። ስለዚህ አንድ አገኘን ማለት ነው። ኢኩቫለንት አይደሉም ማለት ነው። ሌላው ነው ፎልስ ትሩ ፎልስ ትሩ። እዚች ጋር በመኖሯ ምክንያት they are not what ኢኩቫለንት አይደሉም ማለት ነው። ምክንያቱም ኢኩቫለንት ለመሆን እዚህ ጋር ያለው የተዘረዘሩት ሙሉ ቫልያቸውና እዚህ ጋር ካሉት ሙሉ ቫልያቸው ኢኳል መሆን ነበረባቸው ማለት ነው። እዚህ ጋር ምን አይደለም ማለት ነው? ኢኩቫለንት አይደሉም ማለት ነው። ሁለተኛው ደግሞ በምናይበት ሰዓት ላይ ሲ ምን ይላል?
ያ ማለት ሌሎቹ ተመሳሳይ ስለሆኑ መልሱን አስቀምጥላችኋለሁ። ቀላልም ስለሆኑ በራሳችሁ ትሰሩታላችሁ። እኔ ይችን እንደ ኤግዛምፕል ላስቀምጥላችሁ ልስራላችሁ ብዬ ነው። እሺ ሁለተኛው ሲ ላይ ምን ይላል? ፒ ኢምፕላይስ ኪው ኢን ዘ ብራኬት ነው ኤንድ ኢን ዘ ብራኬት ኪው ኢምፕላይስ አር ኢምፕላይስ ኢን ዘ ብራኬት ፒ ኢምፕላይስ አር ይላል። ይሄ ቶቶሎጂ ነው ወይስ አይደለም የሚለው ነገር ቼክ እንድናደርግ ነው የተጠየቅነው ሁለተኛው ላይ። ሌሎቹ ቀላል ናቸው እንዳልኳችሁ። ሶ ይሄን ስንሰራ መጀመሪያ ላይ ምን እንዘረዝራለን? ፕሮፖዚሽን ስንት አለን? ፒ ኪው አለ፣ ሌላስ አር አለች፣ 3 አለን። ስለዚህ ቱ ዘ ፓወር ኦፍ ኤን በምትባለው ፎርሙላ ስንሰራት ምን ትሆናለች? ቱ ዘ ፓወር ኦፍ 3 ይሆናል ማለት ነው 8። ስለዚህ 8 ሮ ይኖረናል ማለት ነው። እዚህ ላይ እንደዚህ ካደረግን በኋላ አራቱን ትሩ አራቱን ፎልስ አድርገን እናስቀምጣለን። ትሩ 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 ከዛ ፎልስ 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 እናደርጋለን ማለት ነው። ሁለተኛው ላይ ደግሞ ትሩ ትሩ ፎልስ ፎልስ ትሩ ትሩ ፎልስ ፎልስ ይሆናል ማለት ነው። መጨረሻው ላይ ትሩ ፎልስ ትሩ ፎልስ ትሩ ፎልስ ትሩ ፎልስ አድርገን ካስቀመጥን በኋላ ቀጥታ እንሰራቸዋለን። ፒ ኢምፕላይስ ኪው ምንድነው ስንል ፒ ኢምፕላይስ ኪው ይሄኛውን ከዚህ ጋር ነው የምናየው። ትሩ ኢምፕላይስ ትሩ በዚህ ጊዜ በኢምፕላይስ ጊዜ ትሩ ኢምፕላይስ ፎልስ ፎልስ ነው። ከዛ ውጪ ትሩ ነው ስላለን ትሩ ኢምፕላይስ ፎልስ የሚል እናያለን። ትሩ ኢምፕላይስ ፎልስ። ስለዚህ እቺ ፎልስ ነች። ትሩ ኢምፕላይስ ፎልስ ፎልስ ነች። እሺ ሌሎቹስ ትሩ ኢምፕላይስ ፎልስ ካለ የለም። ስለዚህ ሌሎቹ ምንድናቸው ማለት ነው? ትሩ ናቸው ማለት ነው። እንደዚህ በቀላሉ መስራት ይችላል። ኪው ኢምፕላይስ አርስ ኪው ኢምፕላይስ አር ደግሞ ይሄንን ከዚህ ጋር ነው ይሄኛውን ከዚህ ጋር ነው የምናስተያየው። ሶ እንደ ቅድሙ ትሩ ኢምፕላይስ ፎልስ የሚል ካለ ፎልስ ፎልስ እናያለን፣ ሌሎቹን ትሩ እናያለን። ትሩ ኢምፕላይስ ፎልስ ፎልስ ትሩ ኢምፕላይስ ፎልስ ካለ እናያለን። ትሩ ኢምፕላይስ ፎልስ ይላል እዚህ ጋር ፎልስ። እሺ እሺ የለም። ስለዚህ ሌሎቹ ምንድናቸው ማለት ነው? ትሩ ናቸው ማለት ነው። እንደዚህ ትሩ እናደርጋለን። ሶ እንደዚህ ካደረግን በኋላ ፒ ኢምፕላይስ ኪው ኤንድ ኪው ኢምፕላይስ አር ይላል። ፒ ኢምፕላይስ ኪው ይሄ ነው፣ ኪው ኢምፕላይስ አር ይሄ ነው። ስለዚህ ይችንና ይችን ይሄኛውንና ይሄኛውን እናገናኛቸዋለን ማለት ነው። በምንድነው ግን የተያዙት? በኤንድ ነው የተያዙት። በኤንድ ጊዜ ደግሞ ትሩና ትሩ ትሩ ነው፣ ከዛ ውጪ ፎልስ ነው ስላለን ትሩና ትሩ ያለበትን ትሩን እያደረግን እንሄዳለን። ትሩና ትሩ ትሩ። እሺ ትሩና ትሩ ያለበት እዚህም ትሩና ትሩ ትሩ። እሺ እዚህም ትሩ፣ እዚህስ ትሩና ትሩ ነው ትሩ። ሶ ከዚህ ውጪ ያሉት ምንድናቸው ማለት ነው? ፎልስ ናቸው ማለት ነው። እንደዚህ ያደረግን። ሶ በመቀጠል ደግሞ ፒ ኢምፕላይስ አር የሚል አለ። ፒ ኢምፕላይስ አር ማለት ይቺ የመጀመሪያዋና ይቺ ሶስተኛዋ። በኢምፕላይስ ጊዜ ደግሞ ትሩ ኢምፕላይስ ፎልስ ፎልስ ነው፣ ከዛ ውጪ ትሩ ነው ስላለን እናያለን። ትሩ ኢምፕላይስ ፎልስ የሚል ትሩ ኢምፕላይስ ፎልስ። እሺ ፎልስ ነው። እሺ ትሩ ኢምፕላይስ ፎልስ ይላል። አሁንም እዚህ ጋር ፎልስ ነው። ትሩ ኢምፕላይስ ፎልስ ትሩ ኢምፕላይስ ፎልስ የለም። ሶ ከዚህ ውጪ ያሉት ምንድናቸው ማለት ነው? ትሩ ናቸው ማለት ነው። ትሩ 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 ናቸው ማለት ነው። ሶ እንደዚህ ካደረገን ካስቀመጥን በኋላ ምንድነው የምንሰራው? ፒ ኢምፕላይስ ኪው ኤን ኪው ኢምፕላይስ አር የሚል አለ ለብቻ። ይሄ የሰራ ነው ይሄኛው ማለት ነው። ይቺን ትኩረት እናደርጋለን። ሌላኛው ደግሞ ፒ ኢምፕላይስ አር የሚል አለ ይሄኛው። ሶ የተያዙት በምንድነው? በኢምፕላይስ ነው። ይሄን ስንሰራ ደግሞ ምንድነው ትሩና በኢምፕላይስ ስለሆነ የተያዙት ትሩ ኢምፕላይስ ፎልስ ፎልስ ነው፣ ከዛ ውጪ ያሉት ትሩ ነው። ሶ ትሩ ኢምፕላይስ ፎልስ ካለ እንፈልጋለን። ትሩ ኢምፕላይስ ፎልስ ትሩ ኢምፕላይስ ፎልስ ትሩ ኢምፕላይስ ፎልስ የሚል ካለ ያ ማለት የለም። ትሩ ኢምፕላይስ ፎልስ የሚል የለም። ሶ ሁሉም ምንድናቸው ማለት ነው? ትሩ 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 ናቸው ማለት ነው። ሶ እነዚህ ምንድናቸው ማለት ታውቶሎጂ ናቸው ማለት ነው። ሶ ምክንያቱም ሁሉም ቫልያቸው ምን ስለመጣ ማለት ነው? ትሩ ትሩ ስለመጣ ማለት ነው። እሺ ሶስተኛውን ደግሞ ስናይ ሶስተኛው በአሁን በሰራውላችሁ አይነት ስለሆነ በዛ መስራት ትችላላችሁ። ያ ማለትም ሙሉን አሁን በሰራውላችሁ ታውቶሎጂን በፈለግንበት ወይ ትፈልጉትና ሙሉ ፋይናል ሪዛልቱ ፎልስ ፎልስ የሚመጣ ከሆነ ያ ነገር ኮንትራዲክሽን ይባላል ማለት ነው። እሺ አራተኛው ደግሞ ስናይ ራይት the contrapositive and the converse of the following conditional statement ይላል። ከዚህ በፊት ያየነው አይነት ነው። እሺ አምስተኛውን በምናይበት ሰዓት ላይ let P and Q be statements which of the following implies that of what P or Q is false ይላል። ምንድነው የሚለው? P or Q is
ፎልስ መሆኑን የሚያረጋግጥልን ስቴትመንቶችን ፈልጉ ነው የሚለን። ስለዚህ ጊቭኑ ምንድነው ማለት ነው? ፒ ኦር ኪው የሚባለው ነገር ፒ ኦር ኪው ኢዝ ፎልስ ነው ተብለናል። ሶ ፒ ኦር ኪው ደግሞ ምንና ምን ሲደረግ ነው ፎልስ የሚመጣው የሚለውን ነገር ካረጋገጥን በኋላ ሌሎችንም በዚህ አይነት መንገድ ትክክል ናቸው አይደሉም የሚለውን ጄጅ እናደርጋለን። ሶ ፒ ኦር ኪው ፎልስ የሚመጣው እንዴት ነው? በኦር ጊዜ ፎልስ እና ፎልስ ነው ፎልስ የሚመጣው፣ ከዛ ውጪ ትሩ ነው። ስለዚህ ፒ ምንድነው ማለት ነው? ፎልስ ነው ማለት ነው። ኪውም ደግሞ ምንድነው ማለት ነው? ፎልስ ነው ማለት ነው። ሶ ይችን አረጋገጥን ማለት ነው። በዚህ አይነት መልኩ ትሩም ያመጣልን እናያለን። ሶ እዚህ ጋር ደግሞ ስነ ኤን ምን ይላል? ኔጌሽን ፒ ኦር ኔጌሽን ኪው ኢዝ ፎልስ ይላል። ኔጌሽን ፒ ማለት ምንድነው? ፎልስ ነበር፣ ኔጌሽን ስናደርገው ትሩ ይሆናል። ኦር ኪው ደግሞ ፎልስ ነው፣ ኔጌሽን ስናደርገው ትሩ ይሆናል። ትሩ ኦር ትሩ ደግሞ ምንድነው? ትሩ ነው እንጂ ፎልስ አይደለም። ትሩ ኦር ትሩ ኢኳልስ ቱ ዋት? ትሩ ነው እንጂ ፎልስ አይደለም። በኦር ጊዜ ፎልስ እና ፎልስ ብቻ ነው ፎልስ የሚሆነው። ስለዚህ ይሄኛውን አይደለም ትክክል አይደለም ማለት ነው። እሺ ቢን ደግሞ ስንሰራ ኔጌሽን ፒ ምንድነው? ትሩ ነው። ኦር ደግሞ ኪው ደግሞ ምንድነው? ፎልስ ነው። ትሩ ኦር ፎልስስ ምንድነው ስንል ምንድነው? ትሩ ነው። ሶ እዚህ ጋር ያለው ምንድነው? ልክ ነው ማለት ነው። ቢ ልክ ነው። እሺ ሲን ደግሞ ስናይ ኔጌሽን ፒ ምንድነው? ትሩ ነው። ኔጌሽን ኪውስ ኤንድ ኔጌሽን ኪውስ አሁንም ትሩ ነው። ሶ ትሩ ኤንድ ትሩ ደግሞ ምንድነው? ትሩ ነው ማለት ነው። እሺ ዲን ደግሞ ስናይ ፒ ኢምፕላይስ ኪው ይላል። ፒ ኢምፕላይስ ኪው ኢዝ ትሩ ይላል። በኢምፕላይ እሺ ፒ ምንድነው? ፎልስ ነው። ኢምፕላይስ ዋት? ኪው ደግሞ ምንድነው? ፎልስ ነው። አሁንም ፎልስ ኢምፕላይስ ፎልስ ደግሞ ምንድነው ማለት ነው? ትሩ ነው ማለት ነው። ምክንያቱም በኢምፕላይስ ጊዜ ትሩ ኢምፕላይስ ፎልስ ፎልስ ነው። ከዛ ውጭ ያሉት ትሩ ነው ስላለ። እሺ ኢን ደግሞ ይሄም ምንድነው? ልክ ነው። ይሄኛው ምንድነው? ልክ ነው ማለት ነው። ኢ ደግሞ ምንድነው ማለት ነው? ፒ ምንድነው? ፎልስ ነው። ኤንድ ኪውስ ፎልስ ነው። በኤንድ ጊዜ ደግሞ ተማክሮ ትሩ ነው። ከዛ ውጭ ፎልስ ስላለን ይሄም ከማን ጋር እኩል ነው ማለት ፎልስ ነው። ስለዚህ ይሄም ልክ ነው ማለት ነው። ስለዚህ ኤ ብቻ ነው የማይሆነው ወይም ደግሞ ትሩዝ ቫልዩ ትክክል ያይደለው ይሄንን ሊወስንልን የማይችለው ትክክለኛ ያልሆነው ኤ ብቻ ነው እንጂ ሌሎቹ ምንድናቸው ማለት ነው? ትክክል ናቸው ማለት ነው። እሺ ስድስተኛውን በምናይበት ሰዓት ላይ ደግሞ suppose that the statement PQR and S are assigned the truth value of what? P ትሩ ነው፣ ኪው ደግሞ ፎልስ ነው፣ አር ደግሞ ኤፍ ነው፣ ኤስ ደግሞ ትሩ ነው ይላል። ሶ እነዚህ ጊቭን ናቸው። ሶ በዚህ ጊቭን ላይ ተመስርታችሁ ምን ይላል? ትሩዝ ቫሊያቸውን ፈልጉ ነው የሚላል። ተመሳሳይ ስለሆነ እነዚህን መርጬላችኋለሁ። ኤ እና ኤፍን እንሰራለን ማለት ነው። ምን ተሰጥቶናል? ፒ ኪው አር ኤስ ምን ትሩዝ ቫሊያቸው ወይም ደግሞ ተሰጥተውናል። እኛ እነዛን የዛን ትሩዝ ቫሊው እናረጋግጣለን ማለት ነው። ለምሳሌ ፒ ምንድነው? ትሩ ተብሎናል። ኦር ኪውስ ፎልስ ነው፣ ቀንፋለሁ። ከዛ ኦር ይልና አር ደግሞ ምንድነው? ፎልስ ነው። ሶ የዚህ ትሩዝ ቫሊው ምን ይመስላል ስንል በኦር ጊዜ ፎልስ እና ፎልስ ነው፣ ከዛ ውጭ ትሩ ነው ስላለን ይሄ ምንድነው? ይሄ ትሩ ነው። ከዛ ኦር እንላለን። ትሩ ኦር ፎልስስ ምንድነው ማለት ነው? ትሩ ይሆናል ማለት ነው። የኤ ትሩዝ ቫልዩ ምን ይሆናል ማለት ነው? ትሩ። ምክንያቱም ፎልስ እና ፎልስ ነው፣ ከዛ ውጭ ትሩ ነው ስላለን ትሩ ኦር ፎልስ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ሶ ይሄን እንደዚህ ከጨረስን ወደ ኤፍ ስንሄድ ደግሞ ኤፍ ላይ ፒ ምንድነው ይለናል? ትሩ ነው ይላል። ኦር አር ደግሞ ምንድነው? ፎልስ ነው ይላል። ከዛ ባይ ኢምፕላይስ አለ። አር ምንድነው? አሁንም ፎልስ ነው። ኤንድ ኔጌሽን ኤስ ምንድን ነበር? ትሩ ነው። ኔጌሽን ስናደርገው ፎልስ ይሆናል ማለት ነው። ሶ ትሩ ኦር ፎልስ ደግሞ ምንድነው? ትሩ ነው። ባይ ኢምፕላይስ ዋት? ፎልስ ኤንድ ፎልስ ደግሞ ምንድነው? ፎልስ ነው። ሶ እንደዚህ ካደረግን በኋላ ትሩ ባይ ኢምፕላይስ ፎልስ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ፎልስ ይሆናል ማለት ነው። እሺ ሰባተኛው ደግሞ if p implies q is true, what is the truth value of negation p and negation p and q by implies p
ፒ ኦር ኪው ይላል። ምንድነው የዚህ ፒ ኢምፕላይስ ኪው የሚባለው ትሩ ከሆነ የዚህኛው ትሩዝ ቫልዩ ምን ይሆናል ነው የሚለን። ይሄ ማለት ፒ ኢምፕላይስ ኪው ትሩ ነው ይለናል። ትሩ ደግሞ የሚመጣው በኢምፕላይስ ጊዜ ምንድነው ብለናል? ትሩ ኢምፕላይስ ፎልስ ነው። ከዛ ውጪ ትሩ ነው። ሶስት አይነት ነገሮች አሉ ማለት ነው የእነዚህን የምናረጋግጥበት። አንደኛው ወይ ምንድነው ፒ ምን ሲሆን ፒ ትሩ ሲሆን ፒ ትሩ ሲሆንና ኪው ደግሞ ትሩ ሲሆን፣ ሁለተኛው ደግሞ ፒ ምን ሲሆን ፎልስ ሲሆን እና ኪው ደግሞ ፎልስ ትሩ ሲሆን፣ ሶስተኛው ወይ ደግሞ ፒም ፎልስ ሲሆን ኤንድ ኪው ምን ሲሆን ፎልስ ሲሆን። ምክንያቱም ትሩ ኢምፕላይስ ፎልስ ብቻ ነው ይሄንን ትሩ ሊያመጣ የሚችለው። ስለዚህ እንደዚህ ከሆነ ይሄን ማለትም ትሩ እና ትሩ ብቻ ነው። በዚህ ጊዜ በኢምፕላይስ ጊዜ ትሩ ኢምፕላይስ ፎልስ ነው ፎልስ፣ ከዛ ውጪ ትሩ ያመጣል። ስለዚህ እነዚህን ትሩዝ ቫልዩ ጄጅ ለማድረግ በእነዚህ በሶስቱ መንገድ እንሰይማቸዋለን ማለት ነው። በዚህ እንሰራለን ማለት ነው። ከዛ እነዚህን በዛ ቦታ እየተካን መስራት ነው ማለት ነው። ስለዚህ ምን አለ የተሰጠን ኔጌሽን ፒ ኤንድ ኪው ባይ ኢምፕላይስ ዋት ፒ ኦር ኪው። ኔጌሽን ፒ ምንድነው እዚህ ጋር እንደተሰጠን ፎልስ ነው። ኤንድ ኪውስ ትሩ ነው ባይ ኢምፕላይስ እንላለን። እሺ ፒ ደግሞ ምንድነው ትሩ ነው። ኦር ኪው ደግሞ ምንድነው ትሩ ነው። አሁንም ፎልስ ኤንድ ትሩ ስንል ምንድነው ማለት ነው? ፎልስ ነው። ባይ ኢምፕላይስ እንልና ትሩ ኦር ትሩ ምንድነው? ትሩ ነው። ስለዚህ በባይ ኢምፕላይስ ጊዜ ደግሞ ዲፈረንት የሆነ ትሩዝ ቫልዩ ካላቸው ምንድናቸው ብለናል? ፎልስ ናቸው። ስለዚህ የዚህ ትሩዝ ቫልዩ ምን ይሆናል ማለት ፎልስ ይሆናል ማለት ነው። የዚህኛው በምን በዚህ በመጀመሪያው መንገድ ስንሰራ። ሌላኛው ደግሞ ፒ ፎልስ ኪው ትሩ የሚሆንበት ወይ አለ። ይሄን ደግሞ ስንሰራ እዚህ ጋር ባለው መውሰድ እንችላለን። ኔጌሽን ፒ ምንድነው? ኔጌሽን ፒ ምንድነው? ፎልስ ነው። በዚህም ጽፈን እንስራው። እሺ ኔጌሽን ፒ ኤንድ ኪው ባይ ኢምፕላይስ ዋት ፒ ኦር ኪው። እሺ ኔጌሽን ፒ ምንድነው? ፎልስ ነበር፣ ትሩ ይሆናል። ኤንድ ኪውስ ትሩ ባይ ኢምፕላይስ ፒ ምንድነው? ፎልስ ነው። ኦር ኪውስ ትሩ ነው። ትሩ ኤንድ ትሩ ደግሞ ምንድነው? ትሩ ነው። ባይ ኢምፕላይስ ዋት ፎልስ ኦር ትሩ ደግሞ ምንድነው? ትሩ ነው። ስለዚህ በባይ ኢምፕላይስ ጊዜ ትሩ ባይ ኢምፕላይስ ትሩ ደግሞ ምንድነው? ትሩ ይሆናል ማለት ነው። በሁለተኛው ወይ በዚህኛው ስንሰራ ደግሞ ምን ይሆናል ትሩዝ ቫልዩ ማለት ነው? ትሩ ይሆናል ማለት ነው። የዚህኛው ሶስተኛ ወይ ደግሞ ስናይ ኔጌሽን ፒ ኤንድ ኪው ባይ ኢምፕላይስ ፒ ኦር ኪው። እሺ ፒ ምንድነው ብለናል? ፎልስ ነው። ስለዚህ ኔጌሽን ስናደርገው ትሩ ይሆናል ማለት ነው። ኤንድ ኪውስ ፎልስ ባይ ኢምፕላይስ ፒ ፎልስ ነው። ኦር ኪውስ ፎልስ ነው። ትሩ ኤንድ ፎልስ ምንድነው? ፎልስ ነው። እሺ ባይ ኢምፕላይስ እንልና ፎልስ ኦር ፎልስ ደግሞ ምንድነው? ፎልስ ነው ማለት ነው። በዚህ ጊዜ ደግሞ ምን ይሆናል ማለት ነው? ፎልስ ባይ ኢምፕላይስ ፎልስ ምን ይሆናል ማለት ትሩ ይሆናል ማለት ነው። ስለዚህ ይቺን ጥያቄ በሶስት አይነት ወይ መስራት እንችላለን። ጥያቄው እንደሚጠይቀው ይሄኛው ምክንያቱም እነዚህ ሶስቱን የተጠቀምንባቸው በዋናነት ማወቅ ያለባችሁ ሶስቱንም ብንተካቸው ምን ስለሚሰጡን ነው? ትሩ ስለሚሰጡን ነው። በኢምፕላይስ ጊዜ ትሩ ኢምፕላይስ ፎልስ ብቻ ነው ፎልስ የሚያመጣው። ከዚህ ውጭ ያሉት ትሩ ያመጣሉ ብለናል። ትሩ ኢምፕላይስ ትሩም ስናደርግ፣ ፎልስ ኢምፕላይስ ትሩም ስናደርግ፣ ፎልስ ኢምፕላይስ ፎልስም ስናደርግ ምን ይሰጡናል ማለት ነው? ትሩ ስለሚሰጡን በሶስቱም አይነት መንገድ ነው ትሩዝ ቫልዩአቸው መፈለግ ያለብን ማለት ነው። ስለዚህ መልሱ እነዚህን ይመስላሉ። እዚች ላይ ትኩረት ማድረግ ያለባችሁ ነገር
በየትኛው መንገድ ነው የሚሰራው የሚለውን ነገር በደንብ ማወቅ ይኖርባችኋል ማለት ነው። እሺ ስምንተኛውን ደግሞ ስናይ if p by implies q is true what is the value of p a by implies negation q and negation p by implies q ይላል። ስለዚህ የዚህ እዚህ ጋር እንደተሰጠን p by implies q is true ይላል። ይሄ ደግሞ true የሚመጣው እንዴት ሲሆን ምን ከሆነ ብቻ ነው true እና true ከሆነ false እና false ከሆነ ብቻ ነው ይሄንን true ሊያመጣው የሚችለው። ስለዚህ የነዚህን ትሩዝ ቫልዩ ስንፈልግ በዚህ አይነት በሁለቱም መንገድ እንሰራቸዋለን ማለት ነው። ሶ የነዚህን ትሩዝ ቫልዩ እንፈልጋለን ማለት ነው። ስለዚህ ስንሰራ p by implies negation q የሚለውን ስናይ በመጀመሪያው ስንሰራ በዚህኛው እዚህ ጋር ምን ይሆናል ማለት ነው? p ምንድነው ትሩ እንላለን። ከዛ negation q ውስጥ negation q እዚህ ጋር ትሩ ነበረ negation ሲሆን false ይሆናል ማለት ነው። እሺ ስለዚህ ትሩ by implies false ደግሞ ምንድነው? false ይሆናል ማለት ነው። የመጀመሪያው ሞድ መልሱ ይሄ false ይሆናል። የትኛውንስ በዚህኛው ብንጠቀምስ? እሺ ስንሰራ p by implies what negation q የሚለውን ነው የምንሰራው። ስለዚህ p ምንድነው? false by implies negation q። ስለዚህ negation q ደግሞ ምንድነው? እዚህ false አይደለም false ነበር። negation ስናደርገው ደግሞ true ይሆናል ማለት ነው። ስለዚህ false by implies true ደግሞ ምንድነው? false ይሆናል ማለት ነው። false ይሆናል ማለት ነው። የዚህም ቫልዩ ይሄኛውን በዚህ ስንሰራ ይሄኛውን ደግሞ ሁለቱንም ትሩ አድርገን ስንሰራ፣ ስለዚህ ይቺ የመጀመሪያዋ ትሩዝ ቫልዩ ምንድነው ማለት ነው? false ነው ወይም ደግሞ ዲፈረንት የሆነ ትሩዝ ቫልዩ ያላቸው ናቸው ማለት ነው በዚህ ጊዜ። ሌላኛውንም ደግሞ ይሄኛውም ስንሰራ ምን ይሆናል ማለት ነው? negation p by implies q ስናደርግ በሁለቱም እንሰራለን ብያችኋለሁ። ትሩም ተክተን ፒንም ትሩ ኪውንም ትሩ ሌላኛውንም ደግሞ ፒንም ፎልስ ኪውንም ፎልስ አድርገን እንሰራለን። በሁለቱም ትሩ አድርገን እንሰራ። ትሩ ነበረ ኔጌሽን ፒ ሲሆን ምን ይሆናል? ፎልስ ይሆናል። ባይ ኢምፕላይስ ዋት ኪው ደግሞ ምን ይሆናል? ትሩ። ስለዚህ ይሄ ምን ይሆናል ማለት ፎልስ ይሆናል ማለት ነው። ከዚህም በተጨማሪ ደግሞ የሁለተኛውን ስንሰራ ኔጌሽን ፒ ባይ ኢምፕላይስ ኪው ስናደርግ ኔጌሽን ፒ ላይ በዚህ በፎልስ ስንሰራ ፎልስ ነበረ ኔጌሽን ስናደርገው ትሩ ይሆናል። ባይ ኢምፕላይስ እናደርግና ኪው ደግሞ ምንድነው? ፎልስ ነው። ሶ ትሩ ኢምፕላይስ ፎልስ ደግሞ ፎልስ ይሆናል ማለት ነው። ስለዚህ የነዚህ የሁለቱ የዚህም ትሩዝ ቫልያቸው ምንድነው ማለት ነው? ፎልስ ነው ማለት ነው። እዚህ ጋር በደንብ ትኩረት ማድረግ ያለባችሁ ባይ ኢምፕላይስ ከተገናኘ ትሩና ትሩ ፎልስ እና ፎልስ ስለሆነ ምን መሆን ያለበት ትሩ እንዲመጣ ከተፈለገ ሁለቱም ወይ ትሩ ወይ ፎልስ መሆን ስላለባቸው አንደኛው ኔጌሽን የሚገባ ከሆነ ወይም ደግሞ ዲፈረንት ትሩዝ ቫልዩ የሚኖራቸው ከሆነ ፋይናል ሪዛልታቸው ለራሱ ፎልስ እንደሚሆን ማወቅ ትችላላችሁ ማለት ነው ብዙም ሳትሄዱ። ምክንያቱም እዚህ ጋር ትሩ የሚሆን ከሆነ ፎልስ የሚሆን ከሆነ አንዱ ኔጌሽን ስናደርገው መቀየሩ ስለማይቀር ማለት ነው። ስለዚህ በዚህ አይነት ወይ መስራት እንችላለን ማለት ነው። አስረኛውን ጥያቄ በምናይበት ሰዓት ላይ አስረኛው ምንድነው የሚለው ዲተርማይን ዘ ትሩዝ ቫልዩ ነው የሚለው። ትሩዝ ቫልያቸውን ነው ዲተርማይን የምናደርገው ማለት ነው። የኤ ስንሰራ ምን ይላል? ኢን ዘ ብራኬት ፒ ኢምፕላይስ ኪው ኢምፕላይስ አር where r is equals to true ይላል። r ትሩ ቢሰጣችሁ የዚህ ትሩዝ ቫልዩ ምን ይመስላል የሚለው ነው የምናየው። እሺ እዚህ ጋር ኢምፕላይስ r ምንድነው? ትሩ ነው። የዚህኛው ትሩዝ ቫልዩ ምን እንደሆነ ነው የምንፈልገው ማለት ነው። በኢምፕላይስ ጊዜ ላይ ደግሞ ካስታውሳችሁ ትሩ ኢምፕላይስ ፎልስ ነው። ከዛ ውጭ ያሉት ምንድናቸው ብለናል? ትሩ ነው። ሶ እዚህ ጋር የኪው ቦታ ላይ ያለው ትሩ ስለሆነ ምንም አስገባን እዚህ ቦታ ላይ ትሩም ሆነ ፎልስም ሆነ የምናገኘው ቫልዩ ምንድነው ማለት ነው? ትሩ ነው የሚሆነው ማለት ነው። ምክንያቱም ይሄ ሁለቱ ፒ ኢምፕላይስ ኪው ትሩ ቢሆን ብለን ብንወስድ ትሩ ኢምፕላይስ ትሩ ምን ይሆናል? ትሩ ይሆናል ማለት ነው። ይሄ ደግሞ ፎልስ ቢሆን ብለን ብንወስድ ፎልስ ኢምፕላይስ ትሩ ይሆናል ማለት ነው። ሁለቱም ትሩ ነው የሚሆነው። ስለዚህ የዚህ ትሩዝ ቫልዩ ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ቢል በምናይበት ሰዓት ላይ ደግሞ ፒ ኤንድ ኢን ብራኬት ኪው ኢምፕላይስ አር ይላል። ኪው ኢምፕላይስ አር ምን ተሰጥቷል? ትሩ ነው ይላል። ሶ የዚህኛው ትሩ ነው የተሰጠን። ስለዚህ ይሄኛው ትሩ ከሆነ ትሩዝ ቫልዩ ምን ይሆናል የሚለውን እናያለን ማለት ነው። ፒ ኤንድ ዋት ትሩ ይሄ ማለት ነው። ሶ በኤንድ ጊዜ ደግሞ ትሩና ትሩ ነው። ከዛ ውጭ ፎልስ ነው ስላለን እዚህ ጋር ፒ ግን ስንት ተተካለች? ሁለት ተተካለች። ትሩም ልትሆን ትችላለች፣ ፎልስም ልትሆን ትችላለች። ሶ ትሩ ኤንድ ትሩ ስንል ምን ይሆናል ማለት ነው? ትሩ ይሆናል ማለት ነው። ፎልስ ኤንድ ትሩ ስንልስ ምን ይሆናል? ፎልስ ይሆናል ማለት ነው። ስለዚህ የዚህ ትሩዝ ቫልዩ ምን ይሆናል ማለት ነው? ትሩም ሊሆን ይችላል፣ ፎልስም ሊሆን ይችላል ማለት ነው። ስለዚህ ሁለቱም ሊሆኑ ይችላሉ ማለት ነው ትሩዝ ቫልዩ። ሲን ደግሞ ስናይ ፒ ኦር ኢን ዘ ብራኬት ኪው ኢምፕላይስ አር ይላል። ኪው ኢምፕላይስ አር ምንድነው ማለት ነው?
ትሩ ነው ይላል። እዚህም ጋር ግን ደግሞ የተያዙት በምንድነው በኦር ነው የተያዙት። ሶ ስንሰራ ፒ ኦር ምን ይሆናል ማለት ነው ትሩ። ፒ ምን ልትሆን ትችላለች? ትሩ ልትሆን ትችላለች፣ ፎልስም ልትሆን ትችላለች ማለት ነው። ሶ ትሩ ኦር ትሩ ምን ይሆናል ማለት ነው ትሩ ይሆናል ማለት ነው። ፎልስ ኦር ትሩ ምን ይሆናል ትሩ ይሆናል ማለት ነው። ስለዚህ የዚህ ትሩዝ ቫልዩ ምን ይሆናል ማለት ነው ትሩ ይሆናል ማለት ነው። ዲን በምናይበት ጊዜ ኔጌሽን ፒ ኦር ኪው ኤንድ ኢምፕላይስ ኔጌሽን ፒ ኤንድ ኔጌሽን ኪው ይላል። ፒ ኦር ኪው ምን ተሰጥቶናል ትሩ ነው ይላል። ሶ እዚህ ላይ ስንሰራ ፒ ኦር ኪው ምንድነው ተብለናል ትሩ ነው። ስለዚህ ይሄንን ኔጌሽን ስናደርገው ምን ይሆናል ፎልስ ይሆናል ማለት ነው። በኢምፕላይስ ምን ተሰጥቶናል ኔጌሽን ፒ ኤንድ ኔጌሽን ኪው ተሰጥቶናል ማለት ነው። ግን ደግሞ እዚች ጋር መረዳት ያለብን ነገር ፒ ኦር ኪው እዚህ ኳልሱ ትሩ ይላል። ትሩ የሚመጣው እንዴት ነው? በኦር ጊዜ ፎልስ እና ፎልስ ፎልስ ነው፣ ከዛ ውጪ ትሩ ነው። ስለዚህ ሁለቱም ፎልስ ፎልስ ሲሆን ብቻ ነው ፎልስ የሚመጣው እንጂ ከዛ ውጪ ያሉት ትሩ ናቸው። ስለዚህ ሶስት አይነት መንገዶች ይኖሩናል ማለት ነው ይሄንን ለመስራት። ያ ማለትም ፒ ትሩ ሲሆን ኪውን ትሩ ሲሆን፣ ፒ ትሩ ሲሆን ኪው ደግሞ ፎልስ ሲሆን፣ እንዲሁም ደግሞ ፒ ፎልስ ሲሆንና ኪው ደግሞ ትሩ ሲሆን ይሄንን ስቴትመንት ያሟሉልናል ማለት ነው። ስለዚህ እነዚህ ሶስቶቹን እዚህ ጋር እየተካካን እንሰራቸውና እናገኛለን ማለት ነው። ሶ ፒ ትሩ ኪውም ትሩ ሲሆን ምን ይሆናል ስንል ፒ ትሩ ኪውም ትሩ። ስለዚህ ምን ይሆናል ማለት ነው ፎልስ በኢምፕላይስ እና ትሩ እዚህ ጋር ፒ ትሩ ነበር ኔጌሽን ስናደርገው ፎልስ ይሆናል ማለት ነው። ኤንድ ኪው እዚህ ጋር ትሩ ነበር ኔጌሽን ስናደርገው ፎልስ ይሆናል ማለት ነው። በኤንድ ጊዜ ደግሞ ምንድነው ትሩና ትሩ ትሩ ብቻ ነው፣ ከዛ ውጭ ያሉ ፎልስ ናቸው ስላልን ፎልስ ኤንድ ፎልስ ምንድነው ማለት ነው ፎልስ ነው ማለት ነው። ስለዚህ ፎልስ በኢምፕላይስ ፎልስ ምን ይሆናል ማለት ነው ትሩ ይሆናል ማለት ነው። በመጀመሪያው መንገድ ስንሰራ ምን ይመጣል ማለት ነው ትሩ ይመጣል ማለት ነው። ሁለተኛ ደግሞ ስንሰራ ፒን ትሩ ኪውን ፎልስ አድርገን ደግሞ ስንሰራ ምን ይሆናል ፎልስ በኢምፕላይስ ኔጌሽን ፒ እዚህ ጋር ትሩ ነበረ ኔጌሽን ስናደርገው ፎልስ ይሆናል። ኤንድ እዚች ጋር ፎልስ ነው ኔጌሽን ስናደርገው ምን ይሆናል ትሩ ይሆናል ማለት ነው። ስለዚህ ፎልስ በኢምፕላይስ ፎልስ ኤንድ ትሩ ደግሞ ምንድነው ፎልስ ነው ማለት ነው። ፎልስ ኤንድ ትሩ ምንድነው ፎልስ ነው ማለት ነው። ስለዚህ ፎልስ በኢምፕላይስ ፎልስ ምን ይሆናል አሁንም ትሩ ይሆናል ማለት ነው ትሩ ይሆናል ማለት ነው። እሺ ሶስተኛውን ደግሞ በምንሰራበት ሰዓት ላይ ፎልስ በኢምፕላይስ እናደርግና ፎልስ እና ትሩ አድርገን ፒን ፎልስ ኪውን ትሩ አድርገን ስንሰራ ማለት ነው። እሺ ከዛ ፒ ምንድነው ፎልስ ነው ኔጌሽን ስናደርገው ትሩ ይሆናል ማለት ነው። ኪው ደግሞ ትሩ ነው ኔጌሽን ስናደርገው ደግሞ ምን ይሆናል ማለት ነው ፎልስ ይሆናል ማለት ነው። ሶ ትሩ ኤንድ ፎልስ ደግሞ ምንድነው ፎልስ ነው። ፎልስ በኢምፕላይስ ፎልስ ምን ይሆናል ትሩ ይሆናል ማለት ነው። ስለዚህ የሶስቱም ትሩዝ ቫልዩ ምን ሆነ ማለት ነው ትሩ ሆነ ማለት ነው። ሶ የዚህ ስቴትመንት ትሩዝ ቫልዩ ትሩ መሆን ይችላል ማለት ነው። ምክንያቱም በሶስቱም ወይ ስንሰራቸው ያገኘነው ስለሆነ ማለት ነው። ሌላኛው ደግሞ ኢን በምናይበት ሰዓት ላይ ፒ ኢምፕላይስ ኪው ኢን ብራኬት ነው። ከዛ ፒ ኢምፕላይስ ኔጌሽን ኪው ኤንድ ኔጌሽን ፒ ይላል። ኪው ምን ከሆነ ትሩ ከሆነ ይላል። ኪው ትሩ ነው ብለን እንወስድና እንሰራለን ማለት ነው። ኪው ትሩ ከሆነ እዚህ ጋር ኢምፕላይስ ኪው ምንድነው ትሩ ነው ፒ ኢምፕላይስ ትሩ። እሺ ከዛ ኢን ብራኬት እናደርገውና ኔጌሽን ኪው ኢምፕላይስ ኔጌሽን ፒ ምን ይሆናል ማለት ነው ኔጌሽን ፒ ኔጌሽን ኪው ምንድነው እዚህ ጋር ትሩ አይደለም ኔጌሽን ኪው ፎልስ ይሆናል ማለት ነው። እሺ ይሄንን ስንሰራ ፒ ኢምፕላይስ ኪው ምን ይሆናል ስንል በኢምፕላይስ ጊዜ ትሩ ኢምፕላይስ ፎልስ ነው ከዛ ውጪ ትሩ ነው ስላለን ይሄኛው ትሩም ሆነ ፎልስም ሆነ ምንድነው የሚመጣው ማለት ነው መልሱ ትሩ ነው የሚመጣው ማለት ነው። የዚህኛው ቫልዩ ትሩ ነው የሚሆነው ማለት ነው ይቺኛዋ። ከዛ ኢምፕላይስ እናደርጋለን ፎልስ ኢምፕላይስ ኔጌሽን ፒ ይላል። ኔጌሽን ፒ ምን ልትሆን ትችላለች ትሩም ልትሆን ትችላለች ፎልስም ልትሆን ትችላለች ብለን ነው የምንወስደው ማለት ነው። ትሩ ከሆነ ኔጌሽን ስናደርገው ፎልስ ይሆናል። ፎልስ ኢምፕላይስ ፎልስ ይሆናል ማለት ነው። ፒን ደግሞ ትሩ ብናደርጋት ኔጌሽን ፒን ፎልስ ብናደርጋት ኔጌሽን ስናደርጋት ትሩ ስለምትሆን ፎልስ ኢምፕላይስ ትሩ ይሆናል ማለት ነው። ስለዚህ በቅድሙ አይነት ትሩ ኢምፕላይስ ፎልስ ነው ከዛ ውጪ ትሩ ነው ስላለን ይሄ ምንድነው የሚሆነው ትሩ ነው የሚሆነው ማለት ነው። በሁለቱም ወይ ስንሰራው ትሩ መጣ። ሶ ትሩ ኢምፕላይስ ትሩ ደግሞ ምንድነው አሁን ምን ይሆናል ማለት ነው ትሩ ይሆናል ማለት ነው። ስለዚህ ፋይናል ሪዛልቱ ምን መጣ ማለት ነው ትሩ መጣ ማለት ነው። ምክንያቱም ይችኛዋ ለብቻ ስንሰራት እዚህ ጋር ትሩም ሆነ ፎልስም ሆነ የሚመጣው ቫልዩ ትሩ ነው። ምክንያቱም
የኪው ቫልዩ ላይ ያለችው ቦታ ምን ስለሆነ ትሩ ስለሆነ ከዛ ኢምፕላይስ አለ ይሄንን ነው የምሰራው። ከዛ ውጪ ደግሞ እዚህ ጋር ኪውን ኔጌሽን ስናደርጋ ፎልስ ነው የምትሆነው። ያ ማለት ይሄኛው ፎልስ ሆነ ማለት አሁን ፎልስ እንዲመጣ ከፈለግን ይሄኛው ቫልዩ ምን መሆን ነበረበት ማለት ነው? ትሩ መሆን ነበረበት ማለት ነው። እዚህ ላይ ግን ፎልስ ስለሆነ ምንም ተካምንም እዚህኛው ቦታ ላይ ምንም ተካምንም የሚመጣው ቫልዩ ትሩ ነው የሚሆነው ማለት ነው። እሺ እና በመቀጠል ኤፍን ስናይ ፒ ኤንድ ኪው ኢምፕላይስ ፒ ኦር ኪው ይላል። ፒ ትሩ ነው፣ ኤስ ደግሞ ፎልስ ነው ይላል። ፒ እሺ ትሩ ኤንድ ኪው እንላለን። ኢምፕላይስ ነው በከነት ነው። ከዛ ፒ ኦር ኤስ ይላል። ፒ ምንድነው? ትሩ ነው። ኤስ ደግሞ ምንድነው? ፎልስ ነው ማለት ነው። ስለዚህ እዚህ ጋር ኪው ቦታ ላይ ማንን ብንተካ ነው? ያ ማለት በኤንድ ጊዜ ትሩና ትሩ ነው። ከዛ ውጪ ፎልስ ነው ስላለን እዚህ ቦታ ላይ ትሩን ብንተካ ምን ይሆናል? ትሩ ኤንድ ትሩ ይሆናል ማለት ነው። ፎልስን ደግሞ ብንተካ ትሩ ኤንድ ፎልስ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። በሁለቱም ሊሆን ይችላል። እሺ ይሄኛው ደግሞ ትሩ ኦር ፎልስ። ትሩ ኦር ፎልስ ጊዜ ደግሞ ምንድነው ማለት ነው? ትሩ ነው የሚሆነው ማለት ነው። ምክንያቱም ፎልስ እና ፎልስ ነው ፎልስ የሚሆነው ከዛ ውጪ ትሩ ነው ስላለ ይህንን ስንሰራ በሁለት አይነት መንገድ እንሰራለን ማለት ነው። ምክንያቱም ትሩን ስንተካ ምን መጥቶልን ነበር? ቫልዩ ትሩ መጥቶልን ነበር። በኪው ቦታ ላይ ደግሞ ፎልስን ስንተካ ቫልዩ ምን መጥቶልን ነበር? ፎልስ መጥቶልን ነበር። ስለዚህ ትሩ ኢምፕላይስ ትሩ እናደርጋለን ማለት ነው። እንዲሁም ደግሞ ፎልስ ኢምፕላይስ ትሩ አድርገን እንሰራለን ማለት ነው። ትሩ ኢምፕላይስ ትሩ ስናደርገው ምን ይሆናል ማለት ነው? ትሩ ይመጣል ማለት ነው። ሁለተኛው ነው ፎልስ ኢምፕላይስ ትሩም ስናደርገው የሚመጣው ቫልዩ ምንድነው? ትሩ ነው። የኤፍ ትሩዝ ቫልዩ ምንድነው ማለት ነው? ትሩ ይሆናል ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ። የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሁላችሁም ሰብስክራይብ ማድረግ ቤተሰብ ሁኑ። ቴንክ ዩ ሶ ማች